እዚህ ላይ ታሪኩ ወደ አስፈሪው ወደ ተደበቀው ምስጢር ይገባል። ክትባቱ በአንድ ጊዜ ወጥቶ ሰዎችን ማዳን ያልቻለበትና ጉዳዩ በምስጢር እንዲያዝ የተደረገበት ሁለት ታላላቅ ምክንያቶች አሉ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ስለቀየረውና ከጀርባው እጅግ አስፈሪ የኢኮኖሚና የፖለቲካ ሴራ ስላለበት አንድ ትልቅ ምስጢር በጥልቀት እንመረምራለን። ወደ ኋላ መለስ ብለን ባለፈው ዓመት የነበረውን ትዝታ እናንሳ። በመላው ዓለም የሚገኙ ታላላቅ የሕክምና ተቋማትና የዜና ማዕከላት አንድ ታላቅ ሰበር ዜና በአንድ ጊዜ አስተላለፉ። Scientists say they have successfully eliminated HIV from infected cells using Nobel Prize-winning CRISPR gene editing technology. The hope is to ultimately be able to rid the body entirely of the virus, although much more work is needed to check it would be safe and effective. የሰው ልጅ ላለፉት 40 ዓመታት ማለትም ከ1980ዎቹ ጀምሮ የሳይንስ ሊቃውንት ሲያስጨንቅና በሚሊዮኖች የሚቆጠሩ ወገኖቻችንን ሕይወት የቀጠፈው የኤችአይቪ ቫይረስ በመጨረሻ ሙሉ በሙሉ ሊያጠፋ የሚችል ፍጹም አዲስ ክትባት በቤተ ሙከራ ተመረተ ተባለ። ይህ ዜና በተሰማበት ወቅት በመላው ዓለም በተስፋ መቁረጥ ውስጥ የነበሩ ታማሚዎች እና ቤተሰቦቻቸው ታላቅ እፎይታ አገኙ። በቃ በሽታው ከምድር ላይ ሊጠፋ ነው ተባለ። ነገር ግን ዛሬ ያ የተባለው ክትባት ድንገት ከሚዲያዎች ጠፋ። ማንም ስለሱ ማውራት አይፈልግም። ትላልቅ የዜና አውታሮች ጉዳዩን አድበስብሰው አለፉት። እውነት ክትባቱ በሳይንሳዊ ምክንያት ከሸፈ ወይንስ ከጀርባ የዓለምን ሕዝብ ያስደነገል ሌላ የቢሊዮን ዶላር የተደበቀ ምስጢር አለ? ዛሬ እውነታውን መጋረጃውን ገልጠን እናየዋለን። ለመሆኑ ባለፈው ዓመት የተመረተው ክትባት ምን አይነት ነበር? ሳይንሱ የትስ ላይ ደርሶ ነበር? እውነታውን በጥልቀት ስንመረምር እንደ IAVI እና ስክሪፕስ ሪሰርች ያሉ ታላላቅ የዓለም የሳይንስ ተቋማት ዓለምን ከኮቪድ-19 ወረርሽኝ ያዳነውን የሜሴንጀር RNA ቴክኖሎጂ በመጠቀም አዲስ የኤችአይቪ ክትባት በሰው ላይ መሞከር መጀመራቸው በይፋ አወጁ። ይህ ክትባት ቀደም ሲል ላለፉት 40 ዓመታት ከተሞከሩትና ከከሸፉት ክትባቶች ሁሉ ፍጹም የተለየ ነበር። ሳይንቲስቶች ግሪምላይን ታርጌቲንግ የተባለ እጅግ ረቂቅ ስልት ተጠቀሙ። ይህ ማለት ምን ማለት ነው? ክትባቱ ወደ ሰውነታችን ሲገባ የሰውነታችንን ተፈጥሯዊ ነጭ ደም ሴል ወይንም ቢ ሴል በቀጥታ ትምህርት ይሰጣቸዋል። ቫይረሱ ወደ ሰውነቱ በሚገባበት ሰከንድ የሰውነታችን መከላከያ ክፍል ቫይረሱን ሰብሮ የሚያጠፋ ኃይለኛ ተከላካይ ብራውድሊ ኒውትራላይዚንግ አንቲቦዲ በራሱ ማምረት እንዲጀምር ያደርገዋል። የመጀመሪያ ዙር የሰው ላይ ሙከራ ፌዝ 1 ትሪያል በተደረገበት ወቅት ከተሳታፊዎቹ መካከል 97% የሚሆኑት ላይ ክትባቱ እጅግ አስደናቂ ስኬት አሳየ። ይህም ማለት ሳይንሱ ቫይረሱ የማሸነፍ ቁልፍ አገኘ ማለት ነበር። ታዲያ ይህ ሁሉ ውጤትና ይህ ሁሉ ቢሊዮን ዶላር የፈሰሰበት ምርምር ለምን አሁን በ2026 ለሕዝብ አልቀረበም? ለምንስ ተደበቀ? እዚህ ላይ ታሪኩ ወደ አስፈሪው ወደ ተደበቀው ምስጢር ይገባል። ክትባቱ በአንድ ጊዜ ወጥቶ ሰዎችን ማዳን ያልቻለበትና ጉዳዩ በምስጢር እንዲያዝ የተደረገበት ሁለት ታላላቅ ምክንያቶች አሉ። የመጀመሪያ ምክንያት የቫይረሱ ተፈጥሯዊ ተለዋዋጭነት ነው። የኤችአይቪ ቫይረስ በዓለም ላይ ካሉ ፍጥረታት ሁሉ እጅግ ብልጥና ረቂቅ ነው። ወደ ሰው አካል እንደገባ በየሰከንዱ የዘረመል መዋቅር የመቀየር ሚውቴት የማድረግ አስፈሪ ብቃት አለው። በአንድ ሰው ውስጥ ያለው ቫይረስ እና በሌላው ሰው ውስጥ ያለው አልፎ ተርፎ በአፍሪካና በአውሮፓ ያለው የቫይረስ ዝርያ ሙሉ በሙሉ የተለያየ ነው። ሳይንቲስቶች ያዘጋጁት ክትባት አንዱን ቫይረስ ዝርያ አጥፍቶ ሲገድል ቫይረሱ ወዲያውኑ መልኩን ቀይሮ ክትባቱን ያታልለዋል። ይህ የሳይንሱ ፈተና ነው። ነገር ግን ሁለተኛና እጅግ አስፈሪው ምክንያት የቢሊዮን ዶላር የገበያ ምስጢር ነው። ይህ የብዙዎች አእምሮ ያሳመነ የሴራ ቲዎሪ ነው። በአሁኑ ሰዓት በዓለም ዙሪያ በሚሊዮን የሚቆጠሩ ወገኖቻችን በየቀኑ የARV መድኃኒቶች ይገዛሉ። እነዚህ ታማሚዎች መድኃኒቱን ለአንድ ቀን እንኳ ማቋረጥ አይችሉም። እስከ ሕይወታቸው ፍጻሜ ድረስ መግዛት አለባቸው። ቢግ ፋርም በመባል የሚታወቁት ታላላቅ ዓለም አቀፍ መድኃኒት አምራች ኩባንያዎች ከዚህ የዕለት ተዕለት መድኃኒት ሽያጭ በየዓመቱ በቢሊዮን ዶላር የሚቆጠረውን የተጣራ ትርፍ ያፍሳሉ። የሴራ ቲዎሪ ተመራማሪዎች በሰነድ አስደግፈው እንደሚሉት በሽታው በአንድ ጊዜ ሙሉ በሙሉ የሚያጠፋ እና ሰዎችን የሚፈውስ አንድ ክትባት ወደ ገበያ ከመጣ የእነዚህ ኩባንያዎች ዕድሜ ልክ የቢሊዮን ዶላር ገቢ ሙሉ በሙሉ ይቆማል። ለዚህም ሲባል ክትባቱ የገንዘብ ድጋፍ እንዲያገኝ
በቢሮክራሲ እንዲዘገይና የሙከራ ውጤቶች ለህዝቡ ይፋ እንዳይሆን ከጀርባ የሆነ ትልቅ የሴራ ድራማ እየሰሩ ነው የሚለው ጥርጣሬ አሁንም በዓለም ዙሪያ እያነጋገረ ይገኛል። አሁን በ2026 ሳይንቲስቶች ክትባቱን ይበልጥ ለመግለጽ እና ሁሉንም የቫይረሱ ዝርያዎች እንዲያጠፋ ለማድረግ አሁንም በከፍተኛ ሁኔታ በቤተ ሙከራ ውስጥ የምርምር እያደረጉ ነው። ነገር ግን እውነታው በሳይንቲስታዊ ተግዳሮትና በትላልቅ ኩባንያዎች የገንዘብ ጥቅም መካከል ያለው ፍልሚያ ገና አልተቋጨም። የሰው ልጅ ወደፊት እውነቱን ለማወቅ መጠበቅ ይኖርበታል። የተከበራችሁ የቻናሌ ተከታታዮች እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የኤችአይቪ ክትባት የዘገየው በእውነት ቫይረሱ በጣም አስቸጋሪ ስለሆነ ነው ወይንስ የመድኃኒቱ ኩባንያዎች የራሳቸው የገንዘብ ጥቅም ለማስከበር ስላደናቀፉት? የእናንተ ውድ አስተያየት ከታች በኮሜንት መስጫ ላይ በግልጽ ጻፉልኝ፣ አብረን እንወያይበታለን። ይህን ቪዲዮ ከወደዳችሁ ለአሁኑ ላይክ ማድረጋችሁን አትርሱ። ወደፊት እንደዚህ አይነት በምስጢር የተሞሉ ድንቅ ዶክመንተሪዎች በፍጥነት እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። በቀጣይ እጅግ አስገራሚ ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለእናንተ ይሁን።